ዳሩ ግን እኔ ከአብ ዘንድ የምልክላችሁ አጽናኝ እሱም ከአብ የሚወጣ የእውነት መንፈስ በመጣ ጊዜ እርሱ ስለ እኔ ይመሰክረናል። ዮሐንስ ወንጌል ምዕራፍ 15 ቁጥር 26 ላይ ያለ የመጽሐፍ ቅዱስ ቃል ነው። ይህ ቃል ትምህርተ ሥላሴን የሚያጸና እውነት ነው። ጌታችን ኢየሱስ ክርስቶስ እኔ ወደ አብ ሄዳለሁ ከአብ ዘንድ ደግሞ የሚወጣ ቅዱስ መንፈስ ወደ እናንተ ይመጣል፣ ወደ እናንተ ልክላችኋለሁ ይላል። ወልድ በምድር ሆኖ ወደ አብ እንደሚሄድ ይናገራል። ወልድ ከአብ የተለየ አካል እንዳለው እዚሁ ፖይንት ላይ እናገኛለን። ደግሞ ከአብ ወጥቶ የሚመጣ ቅዱስ መንፈስ አለ። እሱ ደግሞ መንፈስ ቅዱስ ነው። እሱ ደግሞ ፈጣሪ ነው። ስለዚህ ይህ ትምህርት ይህ መጽሐፍ ቅዱስ ቃል ትምህርተ ሥላሴን በስርዓት የሚገልጥ የሚችል ፍጹም የሆነ እውነት ነው። ስለዚህ እኛ የትምህርተ ሥላሴ አማኞች ሥላሴን የምንገልጥበት ቃል በመለኮታዊ ባህሪ አንድ የሆነ በፈጣሪነቱ በመለኮታዊ እኔነቱ አንድ የሆነ በአካል በግብር በስራ በስም ግን ደግሞ በአካል ሶስት የሆነ ሰው ይህ ቃል የሥላሴን ትምህርት ሶስት አካል መሆኑን ይገልጽላል። ወልድ እኔ ብሎ ሊናገር የሚችል አብ ላኪ የሆነ መንፈስ ቅዱስ ደግሞ ተላኪ የሆነ ከዚሁ ፐርስ እናገኛለን። ስለዚህ አካል ብለን የምንጠራው በሥላሴ ትምህርት ግዝፈት አካል ማለታችን ሳይሆን ወይም የሚዳሰስ የሚጨበጥ የሚነካ ማለት ሳይሆን እኔ ብሎ ሊናገር ሊልክ ሊያስተምር ሊናገር የሚችል የራሱን የቻለ ማንነት ያለው እውቀት፣ ፍቃድ፣ ስሜት ያለው አካል ብለን እንጠራለን። ወልድ በምድር ይመላለሳል፣ አካል አለው፣ ፍጹም እንደሆነ ይታመናል። አብ ደግሞ መንፈስ ቅዱስን በመላኩ ላኪ ነውና ራሱ አካል እንደሆነ እናጋ መንፈስ ቅዱስ ደግሞ ተልኮ የሚመጣ መሆኑን ይናገራል። እዚህ ፖይንት ላይ መንፈስ ቅዱስ አካል እንዳለው እናገራለን ማለት ነው። በደንብ ልንይዘው የሚገባ እውነት የሥላሴ ትምህርት በአካል ሶስት እንደሆነ በመለኮታዊ ባህሪ በፍጥረት ደግሞ አንድ እንደሆነ አንድ ፈጣሪ አንድ ጌታ አንድ አምላክ አለ። በአካል ግን በግብር ግን በስም ግን ሶስት ብለን እናገራለን። ዋና ትምህርታችን ይህ ነው።